ሀገር እየተደረገ ያለውን ጭካኔ መቼውም ሰምተን አናውቅ። በሌላ ሀገር ሆኖም አናውቅ። ይሄ የሚሆነው ለምንድን ነው መሰላችሁ? በአብዛኛው እዚህ ሀገር ኖረው በሰለጠነ ሀገር ውስጥ እየኖሩ ልጆቻቸው በሰላም እየኖሩና ልጆቻቸውን እያስተማሩ በሰላም ወጥተው እየገቡ ነገር ግን ሌላው ህዝብ እዛ ያለው ድሃ ህዝብ እንዲባላ የሚያደርጉ ሚዲያዎች አሉ። እናንተ ወንድሞቼ እስቲ እንደው ከዛሬ ጀምሮ እንኳን ልብ ብላችሁ ተከታተሉ። አንድ ሚዲያ አለ እዚህ ሀገር ውስጥ ከተመሰረተበት ዕለት ጀምሮ ከኦሮሞ ውጪ አንድም ቀን ሌላ አጀንዳ ኖሮት የማያውቅ ሚዲያ አለ። የሚጠቀሟቸውን ቃላት ብታዩ ብታዳምጡ ሰው መሆናቸውን ትጠላላችሁ። እንደውም የዛ ቋንቋ ተናጋሪ ህዝብ በጣም ጥሩ ህዝብ ሆኖ ነው እንጂ ሌላውን ህዝብ በየሄደበት እየነከሰ በየሄደበት እየተላተመ እየተጣላ እንዲኖር የሚያደርግ ነው። የመጨረሻ የጭካኔ የመጨረሻ ዘግናኝ የሆኑ ቃላትን ነው የሚጠቀሙት። ሰው ሞተ እንኳን አይሎ ታረደ እንዲሆነ ሰው ከአፉ ለሚወጣው ነገር ኃላፊነት ባለበት ሁኔታ ነው። በተለይ ፖለቲከኛና ሚዲያ ላይ ያለ የሚሰራ ሰው እስቲ እንደገና ዞር ብላችሁ ያሳለፍናቸውን ጊዜያት ተመልከቱ። እኔም የተናገርኳቸውም ይሄም ሰው የተናገረውን ነገር ውሰዱና እንደገና አዳምጡ እስቲ። ከየትኛውም ብሔር ያለን ፖለቲከኛ ወይም አክቲቪስት እከሌ እንደዚህ ብለን ተናግረን አናውቅ። እውነት ለመናገር ፈልጉና ብታገኙ ውሸት ነው በሉ። እነሱ ግን አንድ ቀን ስማችንን ሳያነሱ ውለው አድሩ። በማናቸውም ትንተና ውስጥ ስለ ኦሮሞ ፖለቲከኞች ጥላቻ፣ ስለ ኦሮሞ አክቲቪስቶች ጥላቻ ብቻ ነው የሚሰበከው ቀንና ሌሊት። ይሄን ሁሉ ችሎ ያ ህዝብ መኖሩ ራሱ እውነተኛ ሰላም ወዳድ ህዝብ ስለሆነ ነው። አገሪቱ ለምን እንዲህ አይነት ትርምስ ውስጥ ገባች ለማለትም አይቻልም። ቀንና ሌሊት እንደዚህ አይነት የጥላቻ ስብከት እየተሰበከ ምን ማድረግ ይቻላል? እኛ የምንችለውን በኃላፊነት እንወጣለን። ማንንም መሳደብ አንፈልግም። መብታችንን ግን ቅንጣት ታህል ለሰው አሳልፈን መስጠት አንፈልግም። መብታችንን ስናስከብር ደግሞ የሌላውንም ህዝብ መብት አንዲት ቅንጣት እንዲሸረፍ አንፈልግም። የጎረቤትን ሰላም አውቆ በሰላም መተኛት አይቻልም። ይሄንን በደንብ እናውቃለን። እኛ በሌላው ህዝብ መብት ኪሳራ የራሳችንን መብት የምናስከብር ሰዎች አይደለንም። ምክንያቱም እዚህ ያለ ኢፍትሃዊነት የትም ቦታ ላለ ፍትህ ጠንቅ መሆኑን ከነ ማርቲን ሉተር ኪንግ ንግግሮች የተማርንና የምንተገብር ሰዎች ነን። ሰው ምንም ነገር ይበል ክፉን በክፋቱ ይቀጥል። እኛ የሰውን ቃላት አንዲት ቃል ብቻ አውጥተን እከሌ እንዲህ አለ ብለን መንዝረን አንናገርም። እውነት ነው፣ ይሄ እንደዚህ አይነት ታሪክ የለንም። አንዲት ቃል መንዝረን ከዛ አውጥተን ቀኑን ሙሉ ትንተና ስንሰጥና ጥላቻ ስንዘራ አንውልም። የተናገረበትን አውድ ወይንም ኮንቴክስት እንረዳለን። እንዲህ ማለቱ ሊሆን ይችላል። ሰው ነው። ሰው ማይክሮፎን በሚይዝበት ጊዜ ብዙ ነገር ይሳሳታል። ይሄን ታውቃላችሁ። በየለቱ በምንነጋገራቸው ንግግሮች ውስጥ ስንት ስህተት ስንሰራ እንውላለን። ከአውድ ውጭ ሲወሰድ ይውላል። እነሱ የሚያደርጉት ይሄንን ነው። እኛ ግን በመልካም ነው ማየት የምንፈልገው። ሰዎች ሁሉ መልካም ናቸው ብለን እንጀምራለን እኛ። እነሱ ግን ሰው ሁሉ ክፉ ነው፣ በተለይ ኦሮሞ ሁሉ ክፉ ነው ብሎ ነው የሚጀምሩት። አንድ ሰሞን እኮ ሰው ይበላል ሁሉ ማለት ጀምረው ነበር። እውነት ለመናገር አሳዛኝ ነው ይሄ። ቢበላ እንኳን በላ አይባልም ነበር። እኔ በሆነ አልልም ነበር።
እንደኔ ያለ ፍጡር ሰውን እንዲህ ያረጋል ብዬ መናገር አልችልም ነበር። ይሄ የኛ ባህል አይደለም፣ የኛ ቫልዩ አይደለም ይሄ። ስለዚህ እነሱንም ተመልከቷቸው እስቲ። ማን ነው ሀገር እያባላ ያለው ማን ነው የሚለውን ነገር በደንብ ተመልከቱልን ባካችሁ። አንድ እጅ አያጨበጭብም፣ አንድ እጅ አያጨበጭብም። አንድ ህዝብ ብቻ ሰላም ፈላጊ ሆኖ ምንም ማድረግ አይችልም። ሰላም ከሁሉም ጋር መምጣት አለበት። ይቁማው። ነገር ግን የኦሮሞ መሞት ቆሞ የአማራ መሞት ሊቀጥል አይችልም። የአማራ መሞት ቆሞ የትግራይ መሞት ሊቀጥል አይችልም። ጥያቄያችን መሆን ያለበት የሁሉም መሞት ይቁም ነው። አንድ እሱ ነው። ሁለተኛ we must admit as a society ኦሮሞ እየሞተ ከሆነ ትግሬ እየሞተ ከሆነ ጉሙዝ እየሞተ ከሆነ who is killing us እየተገዳደልን ነው ማለት ነው። ምክንያቱም ከማርስ ኤሊያኖች መጥተው እየገደሉን አይደለም። አብዛኛው የምናየው መገዳደል እርስ በርስ እየተደረገ ነው። ሲቪል ዋር የምንለው ለዚህ ነው። አንደኛ እየተገዳደልን መሆኑን እኛ ብቻ ቪክቲም አይደለንም። ኦሮሞ ብቻ ቪክቲም አይደለም፣ አማራ ብቻ ቪክቲም አይደለም፣ ትግሬ ብቻ ቪክቲም አይደለም፣ ሌላውም ቪክቲም ብቻ አይደለም። we are victims and perpetrators at the same time። ስለዚህ ጥያቄው መሆን ያለበት የአንድ ቡድን መሞት ይቆም ብቻ ሳይሆን የሁሉም መሞት መቆም አለበት። ኦፍ ኮርስ ይሄንን ግድያዎች በማስቆም የመንግስት ኃላፊነት ትልቅ ቢሆንም አይ ዶንት ብሊቭ መንግስት ብቻውን ሊያስቆመው የሚችለው አይመስለኝም። እዛ ሀገር ያለውን ችግር አንደኛ የመንግስት ካፓቢሊቲ በጣም ደክሟል። በተለይ ዳያስፖራ እባካችሁ ይሄ እኮ it's not a game። ኢትዮጵያ ውስጥ እየሆነ ያለው ነገር ጨዋታ አይደለም፣ ፖለቲካ አይደለም፣ የእርስ በርስ ፍጅት ነው። እየሞተ ያለው ወታደር አይደለም። ወታደር ቢሞት ችግር ወታደር ራሱ እንዲሞት አልፈልግም። እኔ የህወሓት ወታደር እንዲሞት አልፈልግም። የፌደራል መንግስት ወታደር እንዲሞት አልፈልግም። የኦሮሞ ነጻነት ሰራዊት እንዲሞት አልፈልግም። ወንድሞቼ ናቸው። ከወታደር ያለፈ እያለቁ ያሉት በቀለ ቅድም እንዳለው ሴቶች ናቸው፣ ህፃናቶች ናቸው፣ ገበሬዎች ናቸው። ምንም ውስጥ የሌሉ ምስኪን ነው እያለቀ ያለው። በዲያስፖራም በተለያየ ቦታ ያሉ ሚዲያዎች ለዩቲዩብ ሽቀላ ተብሎ የሚደረጉ ቅስቀሳዎች መቆም መቻል አለባቸው። it is essential። look እዛ አገር እየሆነ ያለው ነገር ይሄ ጦርነቶች ካልቆሙ ሩዋንዳን የሚያስንቅ ሲሪያን የሚያስንቅ በጣም በጣም አስጠሊ ዘግናኝ የሆነ እልቂት እየመጣ ነው። nobody will win። አማራ አያሸንፍም፣ ኦሮሞ አያሸንፍም፣ ትግራይ አያሸንፍም። it's a lose war። ስለዚህ በተለይ በሶሻል ሚዲያ እና በሚዲያው ላይ ያሉ ወንድሞቻችን የራሳቸው ብሔር መሞትና መገደልን መኮነን አንድ ነገር ነው። ከዛ አልፎ ግን ሪቬንጅ የበቀል እርምጃ እንዲወሰድ መቀስቀስ የራስን ብሔር የባሰ ማጋለጥ ነው። ስለዚህ በተቻለ መጠን እኔ መማጸነው ፕሊዝ የውጭው ኃይሎች የእግር ኳስ ቲም እንደሆን ይመስል ያጨበጭቡልናል፣ ዱላ ሲያልቅልብን ያቀብሉናል። የኛው ደግሞ በተለያየ ቦታ ያለው ሴፍ ሄቨን ውስጥ እየተቀመጠ እየነደደ ባለ ሰዓት ላይ ቤንዚን ያርከፈክፋል። people's life are at stake። Syria was one of the fastest growing country in the Middle East። ዛሬ በእኛ ከተሞች ስትሪት ላይ ይለምናሉ። የስቴት መፍረስን ብዙ ትችት ያነሳብኛል ከኦሮሞቹ። ኮላፕስ ኦፍ ስቴት በተለይ መልቲናሽናል፣ መልቲ ኤትኒክ፣ መልቲ ሪሊጂየስ በሆነ ሀገር ውስጥ የማያልቅ የማያባራ ማይክሮ ኮንፍሊክቶችን ይፈጥራል። አሁን እየሄንበት ያለ ነው። በፍጥነት ቀልብ ገዝተን ይሄን እነዚህን ጦርነቶች አቁመን ወደ ውይይት ካልመጣን
ከፍተኛ አደጋ ውስጥ የምንገባው። ስለዚህ ውጪ ያላችሁ ለህዝባችሁ መብት ታገሉ። የህዝባችሁ መብት ስትታገሉ ግን ፕራዮሪቲ የአንድን ቡድን አሞግሶ ሌላውን በማንኳሰስ በማሳነስ ሳይሆን የሰዎች ሰብአዊ መብት እንዲከበር let me repeat it የአማራ ግድያ ቆሞ የኦሮሞ ግድያ ሊቀጥል አይችልም። የኦሮሞ ግድያ ቆሞ የአማራ ግድያ ሊቀጥል አይችልም። ግድያ ከቀጠለ ሁላችንም ነው የምንሞተው፣ ሁላችንም ነው የምንገዳደለው። በእነዚህ ግድያዎች ደግሞ ሁላችንም ተሳታፊ ነን። ይሄንን በመረዳት በተቻለ መጠን ሰላም ለሀገራችን እንዲመጣ፣ ሰላም ለህዝባችን እንዲመጣ ሁሉም የጋራ ስራ መስራት I cannot emphasize enough የሚታየኝ እኔ I cannot emphasize enough the danger that is coming ቱንታ ዱሪሚቲ isinis oromo wani nama fana maratin jeni rasini debiya